ሙዬ እዛ ጋር አይቼሽ ተመችተሽኝ ነበር ላውራሽ ይቅርታ አፍቅረኛለኝ የሚጠብቅ ነው ጀዝባ ነው ቆይ 10 ሚሊዮን ብር ያለው ነው ይሆን እንዴ 10 ሚሊዮን ምን ያደርግልኛል ቢጨምሩ እኮ ነው ይጨምሩ አቦት ይቅርታ ስቀልሮ ፍቅረኛ የለኝም የምርሽን ነው ለማንኛውም ፍቅር በገንዘብ አይቀየርም እሺ ወይ ሴቶች ማን ነው እሺ እንደዚህ ድራማ እንዲሰራ የሚያደርጉት እናት ዛሬ መጣሁበት ታክሲ እናት አይደብርም እንዴ አንተ እሺ መጣሁ አይደለ መጣሁ ለምንድነው ከታክሲ ስወርድ ቂጤ የሚበርደኝ ለምንድነው ከታክሲ ስወርድ ቂጤ የሚበርደኝ ዞር ቢቂጤና እንኳን እረጥዋል ወንበርን አጥበ ለምሮ ሳታደርቅ ሰው ምጭ ነው ብራዘር ለምሮ ደሞ ቱታሪ ለበስኩት ጂንስ ምናምን በመገናኛ ለሞቴል ድረስ ማለት ነው በእግሬ ነው የመጣሁት ቂጤን ፀሐይ ያስመጣው እንዲህ ደርቀዬ ማለት ነው መንገድ ላይ ነው ሰው ሲያፈጥብኝ ፌመስ ለሆንኩኝ ይኖራል ለካ ቂጤን እያዩ ነው ከፀሐይ ብዛትና ከሰው አይን ቂጤ ላይ ብጉር ይውጣና መለቅ መስሏል ታርጋ ቁጥር እናት Hey, y'all, come look at this. And the bills, that's a bad. Here I come. Oh, here I come. Oh. Brother, what's that? እባካችሁ አሁን ኤርፖርት ሳልደርስ እርዱኝ በእናታችሁ ኤርፖርት ልታስገባኝ ነው በእግዚአብሔር እርዱኝ በቃ እኔ ምንም ማለት አልቻልኩም ምንም ማውራትም አልችልም ደሞዜን አልከፍልም ብላ ነው መጀመሪያም የሁለት ወር ደሞዝ ነበር ቆርጣ የነበረችው ከዛ አሁን ደግሞ ይሄን ደሞዝ አልሰጠም ብላኝ ካልክላለች ከዛ ደሞዜን ስጪኝ ደሞዜን አልሰጠችም ብዬ ቢሮ ሲደውል ቢሮቹ ደግሞ ሁለተኛ በዚህ ስልክ መልሰሽ እንዳትደውይ ነው ብሎ የነገሩኝ ማለት ነው ካለዛ መልሶ ደግሞ ተሳስተሽ በዚህ ስልክ እንዳትደውይ ነው ያሉት ከዛ መልሼ ስደውልላቸው ስልካቸው አይሰራም እና ሊያነሱ ይብሉዋሉ በእናታችሁ እኔ ኢትዮጵያ ማይድ አልችልም ኢትዮጵያ ማይድ እኔ አልችልም በእናታችሁ እርዱኝ ኤርፖርት እያስገባችኝ ነው ኤርፖርት 2 ሰዓት ነው የምትሳፈሪ ነው የምትለኝ 2 ሰዓት ተሳፈሪያለሽ ምናምን እያለች ነው አሁን ተራ ለጠብቂ ኤርፖርት 8 ሰዓት ላይ ነው የሚገቢው እያለችኝ ነው ምንም የለም አይነት የሚባል የለም እንዳንተ አይነቱ ነው ማሳያ ለለኝ ከመርካቶ አሃ በተባባው ማርቼዲስ Here I come. Oh, here I come. Oh. ካቶ አሃ አየኩት ምኞቴ ተሳክቶልኝ ማታ የትላንትናው ቪዲዮ ግን ጋይስ ልቤን ነው አያምሩ እሱ ክርስቲያን እሷ ሙስሊም ሶ የተራብነው ፍቅር ያሳዩን እኔ እስከዛሬ ድረስ ቲክቶክ መንደር ላይ እንደዚህ አይነት ቪዲዮ ልቤን አስደንግጦትም ወዶትም ወድጄም ያየሁት የለም በእርግጥ ሲስ የሚባለው ልጅ የሚሰራውን ቪዲዮ በፍቅር ነው ሞደለት በፍቅር ማለት ነው ይችላል እግዚአብሔር ነው ይችላል ሁሉ ነገር ይችላል ካራክተሩ ምኑ ይችላል ሲገባ ይተኛል ሲወጣ እንዴት ታየኝ እኮ ና እኔ ላውጣና ና ያዘኝ ላውጣ ከቸግር ነው መቃብር ሞቆኛል አልወጣም ላውጣ ሲን ዱንያ ማየት ሰልችቶኛል እኮ ና
ና ና የሚባል የሰው ስም አድርጉልኝ እኮ አትመጣም። አንድ ልጅ ሳልወልድ ሁሉ ይኸው መቃብሬን ቆፍሬ ያለው። Hey, y'all, come look at this. ሴቶች ነን ካጫጭሮ እንደ ፍቅር ጥያቄ አንቀበልም። ሴቶች ነን መኪና የሌለው ወንድ አይመቸንም። ወንደደነ ጅል ደንጋራ ሴቶች ነን በጠየቀን ወንድ ሁሉ በቀላሉ ያሻንልም። ጅማ ላይ በተዘጋጀው የቢ ኢንተርናሽናል ሞዴል ባዘጋጀው የፋሽን ውድድር አሸናፊ ነው። አሁን ደግሞ በአዲስ አበባ እንደ አፍሪካ ለሚዘጋጀው ውድድር ራሴን እያዘጋጀው ይገኛል። ዛሬ በአዲስ አበባ ደረጃ ነው። ይሄ ቦታ ማለት ሞዴሎች በሂል ጫማ ሲሰሩበት የነበረውና ሲሰሩበት የነበረው በጣም ከባድ ቻሌንጅ አለ እና ዛሬ እኔ እዚህ ቦታ ድምናት ሲያገኝቼ ይሄንን ስመኙ የነበረውን ነገር ለማሳካት ችያለሁ። ሚናቸው ነው ስማችን የሚያጠፉት ናቸው። ወይኔ ስቡኝ ዛሬ ልክ አይደለሁም። ይወጋኛል፣ ይቆረጣጥመኛል፣ ከፍ ዝቅ ያደርገኛል፣ ይፎጨፉጨኛል። እውነቴን ነው የምላችሁ። ከክፍለ ሀገር መጥቶ የሸወደኝ ጫት ብቻ ነው አለኝ አንዱ የአዲስ አበባ ፍሪክ ማለት ነው። ሲጀመር የአዲስ አበባ ልጅ ከሱስ ውጭ ምንም ያውቀው ነገር የለም። የክፍለ ሀገር ልጅ ግን አዲስ አበባ መጥቶ ሽቶ ቤት ይከፍታል። እንደ ሰፊው ህዝባችን እኔን የሚያሳስበኝ የአባቱ ዘመዶች ነገር። የአባት ዘመዶች ጥቅማችሁ ምንድነው? በአብዛኞቻችሁ ደግሞ ጠላት ሆናችኋል። ለምን እንደ እናት ዘመዶች ፍቅር አትሆኑልንም? ምን ትቀነዛዝርብኛለህ? ላይ ቅንዝራም The fuck? No! Oh my god, bro. Oh, hell no, man. What the fuck, man? Get your ass on, boy. You get your goddamn ugly ass on.